መጀመሪያ ጊዜ ስለ ፒኬ ይጫወትና ፒኬ ላይ አንዳንድ ነገሮች እንድታውቁ ያክል ነው። እሱም ለምሳሌ የመጀመሪያ የዚህ ጋር ያለው በተኖቹን ልንገራችሁና እዚህ ለምን አታውቁትም ለማለት ከባድ ነው። እዚች ጋር ታፕ ታደርጓላችሁ እቺኛውን ታፕ ታደርጋላችሁ ታፕ መደረገው ማለት ነው። ይሄን ታፕ በደንብ ካደረጋችሁ ኤፒኬ ስታሸንፉ ረንደም ፒኬ መሆን አለበት። ለምሳሌ ከላይ የሚያስቀምጠው ነገር አይታችሁ ከሆነ ዊን 3 ጊዜ ይላል። እችም 3 ጊዜ አሸንፋለች፣ ያችም 3 ጊዜ አሸንፋለች። አይታችሁ ከሆነ የቱጋ የኛ እንደ ምንድነው እንደ ከአንበሳና ክንፍ ያለው ነገር እንትን እየተደረገ ፖይንት እዚህ ጋር 150 ምናምን ስለሆነ እዛ 80 ምናምን ስለሆነ ለዛ ነው ይሄኛው ወደዛ እየገፋ ያለው አይታችኋል። ስለዚህ አንዱ ይሄ ነው። ሁለተኛ ደግሞ ሌላ ምን አለ መሰላችሁ? ይሄን ታፕ እያደረጋችሁ እቺ ደቂቃ እስከምታልቅ ድረስ መቼ ነው የምትልኩት? እንዴት ነው የምታሸንፉት? ለምሳሌ አሱም እንበልና ቴክኒካል ነው። እንዴት ነው ይሄን ጨዋታ አሸንፈን የምንወጣ ብሎ ነገር ልንገራቸው። እዚህ ጋር ለምሳሌ እኔ እያጫወትኩ ያለሁት እቺ ነች፣ እሷም ነችና ከዛ ምን አደርጋለሁኝ ሜቢ እሷ 5000 ትለቃለች ብዬ ካሰብኩኝ እዚህ ጋር ታፕ በተደረገውንም ካውንት አደርገዋለሁ። ቴክኒካል እንዴት እንደምታሸንፉ ነው የሚያሳያችሁ። እዚህ ጋር ለምሳሌ አንድ 500 ልድረስና ላሳያችሁ። አሁን አያችሁ አንድ ሰው ሴንድ ፎር አፕ ቱ 500 ታይምስ አንድ ሰው 500 ጊዜ ብቻ ነው ታፕ ማድረግ የሚችለው 500 ጊዜ ብቻ ነው። ከዛ 3 ሰው 4 ሰው ሆናችሁ ነው እዚህ ጋር 1500 2000 3000 ታፕ ማድረግ የምትችሉት። ስለዚህ እኔ ታፕ ጨረስኩኝ ማለት ነው። ራሴን ታፕ ምን አደረኩኝ? ጨረስኩኝ። የቀራ ምንድነው? አሁን እቺ ልጅ ታሸንፈኛለች ብዬ ከፈራሁኝ እቺን 500 ላይ አድርጌ ስክሮል አድርጌ 5000 ጋር ደርሼ ሬዲ አደርገዋለሁ። ከዛ 5500ን 7 ሰከንድ 8 ሰከንድ ሲቀር እዚህ ጋር ያደረኩት ማለት ላይ ነው 500 ላይ ነው። ታፕ ሴንድ 3 ጊዜ 4 ጊዜ ካልኩኝ በኋላ ለምሳሌ እቺን ልጅ አሸንፌ ለማውጣት ከዛ በኋላ 5000 ማለክ አለብኝ። 5000 ልካለሁ አሸንፌ እወጣለሁ። እና አሁን እዚህ ጋር ማለክ የፈለኩት ባለ 500ን 5 ጊዜ ነው 1 2 3 4 5 እንደዚህ ነው ማለክ የፈለኩት። አሸነፍኩኝ መጨረሻ ላይ። ለምንድነው 5 ጊዜ የምልከው? 500ን ታፕ አደረኩኝ 2500ን ደግሞ ላኩኝ። እዚህ ጋር ነው ደቂቃዎች ይላልቁ ስሉ አንድ ጊዜ ብቻ ታፕ አይደለም 3 ጊዜ 4 ጊዜ 5 ጊዜ ግን እዚህ ጋር ታፕ አደረጋችሁን ቆጥራችሁ ደምራችሁ ነው ማድረግ አለባችሁ። እቺ አሁን እንደሚያሸንፋት እርግጠኛ ስለሆንኩኝ ነው እንደዛ ያደረኩት። እናንተም እርግጠኛ ስትሆኑ እንደዛ ማድረግ ትችላላችሁ። እርግጠኛ ስትሆኑ ምን ማድረግ ትችላላችሁ? እንደዛ ማድረግ ትችላላችሁ። ስለዚህ ሌላ ደግሞ ይሄ ይቆጠረ የፑኒሽመንት ወይ ደግሞ የቅጣት ማለት እንደዚህ አሁን እሷ ጋር እንትና አድርጎ ምናምን ለምሳሌ በአይናችሁ ልታለቅሱ ትችላላችሁ፣ በአፍንጫችሁ በዳም ልትሉ ትችላላችሁ። የሆነ ብቻ የተለያዩ ኢፌክቶች አሉ። እነዛን ሳትጨርሱ መውጣት ያስቀጣል፣ ፖይንትም ያስቆርጣል ወይ ደግሞ ደቂቃን ያራዝምባችኋል እንድትገቡ ምናምን። ይሄ በዚሁ ከተረዳችሁ አሁን ከዛ ቀጥሎ እሷ ምን ታደርጓለች? ሌላ ቀጣይ ፒኬ ኢኒሼት ታደርጓለች ማለት ነው። ስለዚህ አሁን እሷ እዚህ አካባቢ ኔጋ አይታየኝም፣ እሷ ጋር ተጫዋቿ ጋር ይታያል። ፒኬ የምላለ ፒኬ የምል ነክታ ግሎባል የምል ነገር አመጣላቸዋል። ከዛ ይህን ሰው ራሱ ረንደም ፒኬ ነው፣ ፍሬንድ ፒኬ አይከፍልም። 500 ብቻ ነው ዊን ስታደርጉ አንድ ጊዜ ብቻ የምንከፍላቸው። ስለዚህ ይሄ ነው። አሁን እችም ታፕታፕ እየተደረገላት ነው። በሁለት ሰው ነው እየተደረገ። እዚህ ጋር አያችሁ 2 ሰው 1 2 3 ሰው ሆነላት። እዚህ ጋር 1 2 3 ሰው ባዶ ነው። እኔም ታፕታፕ እያረኩላት አይደለም። አሁን ታፕታፕ ሳረግ እዚህ ጋር አምቶ አንደኛ ላይ ያስቀምጠኛል። ቆጣታላችሁ እዚህ ጋር ታፕታፕ እያረኩ ስለሆነ አያችሁ መጥቶ አንደኛ ላይ አስቀምጠኝ። ስለዚህ እዚህ ጋር ታፕታፕ የሚያረጉ ሰዎች ነው እዚህ ላይ የሚያስቀምጠው። ታፕ ስታረጉ ማን እንዳደረገ ለማወቅ እዚህ ጋር
እኔ አሁን ታፕ ሳረግ አያችሁ የኔ ፕሮፋይል ፎቶ ወደ ላይ ይወጣል። ይሄ ታፕታፕ ማን እያደረጋቸው እንደሆነ ነው ለማወቅ እንደምትሉት። አሁን እችን ጨዋታ እናሸንፍ ካላችሁ መጨረሻ ላይ ምንድን ነው ቴክኒኩ? ምንድን ነው ታክቲኩ? እዚህ ጋር ለምሳሌ አሱም ይህ ሰከንድ ላያልቅ 7 ሰከንድ ነው ቀራ እንበልና እሷ የላከችው 700 ምናምን ነው። ስለዚህ የኔ 28 ነው የላከችው ሳይሆን የላከችው ሊሆን ይችላል፣ ታፕ ተደረገ ሊሆን ይችላል 800 አካባቢ ነው። ስለዚህ እኔ 28 ነው። ምንድን ነው ማድረግ አለብኝ? ባለ 500 ሁለት ጊዜ ከላኩኝ ይህን ጨዋታ አሸንፋለሁ። በዚህ ሰዓት ነው እሷ 1000 ሊገባ ነው። አልችልም እንደዛ ማድረግ። ስለዚህ በዚህ ወይ ነገሮቹን በደንብ እንትን አድርጋችሁ ከዛ በኋላ ምን ማድረግ ትችላላችሁ? አሸንፋችሁ መውጣት ትችላላችሁ ማለት ነው። እዚህ ይሄን ቴክኒክ እንዴት ለምሳሌ የእሷን ነጥብ እያያችሁት ነው። እኔ ምን ባደርግ ነው የማሸንፈው? ካልኩሌሽን ትሰራላችሁ። እቺ ልጅ አንዳንዴ ልትሸነፉም ትችላላችሁ። ምን ያክል ልትለቅ ትችላለች፣ ምን ያክል ነው እዚህ ጋር ኢንቨስት ማድረግ የምትችለው የሚለውን ነገር ካልኩሌሽን በራሳችሁ ትሰራላችሁ። የእሷን ከገመታችሁ የእናንተ ግምት ትክክል ከሆነ ታሸንፋላችሁ ማለት ነው። ለምሳሌ ምን ያክል ትለቃለች ምናምን የሚለውን እስቲ ለማየት እንሞክራለን። 1 2 3 4 5 6 አያችሁ ምን አይነት እንደምትለቅ ገመትኩኝ። 3500 ማድረግ ነበረ ለመሸነፍ ፈለገችው። እኔ ግን 3600 አደረግኩኝ፣ ታብታብ አደረግኩኝ። ከዛ የቀራውን በዚህ ቴክኒክ ነው የምታሸንፉት። አያችሁ ምን አይነት ጋፕ እንደሆነ 3600 3541 በአንድ መቶ። እንደዚህ አይነት ካልኩሌሽን ነው የሚያስፈልጋችሁ። ፒኬን ዊን አድርጋችሁ ቶሎ ጨርሳችሁ ለማውጣት። እኔ እስካሁን የላኩት ኮይን ብነግራችሁ በጣም ትንሽ የሆነ ኮይን ነው የላኩት። እስካሁን 5 ጨዋታ ለመሸነፍ ትንሽዬ ኮይን ነው የላኩት። አያችሁት? እንደዚህ ነው ቴክኒኩ። ከዛ አሁን ተቃጣጨች እቺ አሸነፈች ማለት ነው እንጂ በጣም ኮይኑን በመላክ አይደለም። ለምሳሌ እኔ አስቀድሜ 10 ሺህ ብልክ እሷ 15 ሺህ ብትልክስ? አያችሁ መጨረሻ ሰከንዶች ላይ ገና 5-6 ሰከንድ ሲቀር ምን ልትልክ ትችላለች መገመት። ከዛ በኋላ እናንተ ቶሎ መወሰን፣ ቶሎ ፍጥነት ነው የሚጠይቀው። ባዚ ቶሎ ፈጥናችሁ ነው መወሰን ያለባችሁ። ያው አሸነፈች፣ ይሄ ሌላውን ትጠይቃለች ማለት ነው። ስለዚህ በዚህ ወይ ነው ማለት ነው። ይሄ እንዴት እንደምታሸንፉት ቴክኒክ ነው። I am going to check how you can win። ለምን 14 ጊዜ በጣም ብዙ ታይም ስለሆነ እነዛን ታይሞቹን ቶሎ ኦቨርካም ለማድረግ ግዴታ ምን ማድረግ ማቻል አለባችሁ? ቴክኒክ ነው። ቴክኒካሊ ነው የምታሸንፉት። ይህን ፕላትፎርም ቴክኒካሊ ያዙት። እያንዳንዱ ነገር ይሄ ፒኬ ብቻ አይደለም፣ ሁሉም ነገር እዚህ ላይ የተቀመጠው ቴክኒካሊ ካልሄዳችሁ ይሄ አልጎሪዝም ነው። ከአልጎሪዝሙ ጋር ነው እየተጫወታችሁ ያለች። ከአርቲፊሻል ከኤአይ ጋር ነው ሁሉም ነገር የምታደርጉት። ከሰው ጋር ይመስላችኋል አይደለ? እሱ እናንተን ሁለቱን ያባላና እሷ የላከችው ኮይን እኮ አለ። አላሸነፈችም፣ ግን ልታሸንፍ ነው የላከችው። አያችሁ ሃው ማች ሎስ ታረቋለች። እዚህ ጋር ቴክኒካሊ የምጠቀም ሰው አትራፊ ይሆናል። ሌላው ደግሞ ሎስ ነው የሚሆነው። ሎስ ማለት ኮይኑን እየላከ እየተሸነፈ 14 ጊዜ ለመሸነፍ ከ100 ሺህ በላይ ኤክስቼንጅ ያረቋል። ሌላ ደግሞ በ60 ሺህ በምናምን ሺህ ምን ያረጋል? ዊን ያረጋል ማለት ነው። እዚህ እየጫወታችሁ ኮይን ካለቀባችሁ ለምሳሌ ውጪ ማድረግ ከፈለጋችሁ እዚህ 3 ኩና ሳትጦ ኮይን ትሬዲንግ የሚለውን ገብታችሁ ኮይን ትሬዲንግ ሜቢ ሁላችሁም ላታውቁት ትችላላችሁ፣ ሁላችሁም ልታውቁት ትችላላችሁ፣ ግን ሊጠቅማችሁ ይችላል። እዚህ ጋር ወደ ኮይን ትሬዲንግ ይወስዳችኋል። ከዛ ምን ታደርጓላችሁ? እዚች ጋር አይዳችሁ ለምሳሌ እኔ 47 ሶሪ ቅርታ 47 72 ከዛ ከላይ እርግጠኛ ሆኑ ማብራቱ ዋን ብሎ አመጣ ከነ ፕሮፋይል ማለት ነው። ከዛ እዚህ ጋር ለኤጀንቶች ስትልኩ ብዙ ጊዜ ጥንቃቄ አድርጉ። ኤጀንት አካውንት ላይ ነው መላክ አለበት። ለዩዘር ደግሞ ለሆስት ወይ ደግሞ ያ ሰው ኤክስቼንጅ እንዲያረግ ከተፈለገ ወይ ደግሞ ለኤክስቼንጅ ከጠይቃችሁ ከሆነ ማና ነው የምትልኩት። አሁን ለማሳየት ያክል 8000 ልበለውና የፈለጋችሁ ከ8000 በላይ የፈለጋችሁ መላክ ትችላላችሁ። ከዛ እኔ አሁን ለራሴ ስለፈለኩኝ ወደ ራሱ ነው ኮይንስ አካውንት ወደ ማብራቱ ሁለት ነው። ይሄ ምን አካውንት ነው? እዚህ ጋር ኤጀንት ስለሆንኩኝ ዩዘር አካውንት እና ኤጀንት አካውንት ሌላ አለኝ። ለሆስቶቼ ለሌላ ሰው ለሌሎች ኤጀንቶች ምልክበት ይሄ ኤጀንት አካውንት ይባላል።
ኤጀንት አካውንቱ ደግሞ ከኤጀንት አካውንት ወደ ኤጀንት አካውንት ትሬዲንግ ውስጥ ገብቼ ማለት ነው። ከዛ ኮንስ አካውንት ዩዘር ካለ ወደ ራሴ ወደ ዩዘር ነው የላኳለት። ሆስቶች ከሆኑ ይሄ ኤጀንት አካውንቱን አያወጣም። ኤጀንት ስላልሆኑ ቀጥታችን ብቻ ነው ማውጣ፣ ቀጥታ ወደ አካውንታቸው ነው የምታስገቡት ማለት ነው። ስለዚህ ይሄ ነው። ሌላ በተጨማሪ አንዳንድ ነገሮች አሉ። እስቲ አሁን ዲቴል ይሄን አሸንፈን ላሳያችሁ። እሺ ኮንፈርም አደረኩኝ። 8000 አወጣሁኝ። ከዛ አሁን ልልክለት ነው። አሁን ካልኩሌሽን ሰራለሁ። ምን ያክል ብልክ ነው እቺ ልጅ የሚያሸንፋት የምለውን ልስራ። አሁን 69 ነው። ይሄ ነገር ጥሩ እያማረኝ ስላልሆነ 5000 ልላክና ከዛ 3000 ለ1 2 በቃ እኔ የጠበቅኩት ሌላ እሷ ያገችው ሌላ ተሸነፍኩኝ። አያችሁ ይሄ ነው። እኔ 3000 ትልካለች የኔ ግምት ነው። 3000 ትልካለች። 3000 ከላከኝ ደግሞ 3500 ከላኩኝ 3800 ይሆናል። እሷ ደግሞ እሷን አይደለም ላከችው 5000 አይ ዶንት ኖ ብቻ ከዛ በላይ ነው ላከችው። የኔ ግምት አልተሳካም ማለት ነው። ግን 5 ጊዜ ተከታታይ እንዲያሸንፍ ስለረዳኸኝ የኔን ስትራቴጂ ምን ያክል ጠቃሚ እንደሆነ ማወቅ ትችላላችሁ። ስለዚህ በዚሁ ነው መጠቀም ያለባችሁ። አንድ ፒኬ ያጫወቱ ይሄን ይመስላል። ሌላ እዚህ ላይ የማነሳው ኮይን የምትልኩበት ታይም ለዩት። 8 ሰከንድ 6 ሰከንድ ሲቀር ነው መላክ ያለባችሁ። እንደዚህ አሁን እንደዚህ አይነት ሰከንዶች ሲቀሩ ምን ማድረግ መቻል አለባችሁ? እንደዚህ አሁን እንደዚህ ብትልኩ ይሄ አሁን ፑኒሽመንት ነው። በዚህ ሰዓት አሁን መላክ ያለበት ፒኬው እየተጫወታችሁ እንደዚህ አይነት ሰከንዶች ሲቀር ነው። ሬዲ አድርጋችሁ መጠበቅ መቻል አለባችሁ። ለምሳሌ ለመላክ እንደዚህ ነው ማድረግ አለባችሁ። ለምሳሌ እዚህ ጋር ላሳያችሁ። መጣ ፒኬ ራሱ ስለመጣ ችግር የለም። እዚች ጋር ነክታችሁ አሁን ይሄ ደቂቃ እያለቀ ነው ባላችሁ በሉና ቁጠሩ። 6 ሰከንድ እንደቀራ ቁጠሩ። ከዛ ምንድነው የምታደርጉት? ሬዲ አድርጋችሁ ለመላክ ይፈለጋችሁ። ለምሳሌ 500 3 ጊዜ ልካችሁ ከዛ 5000 መላክ ከፈለጋችሁ 5000 ጋር ሄዳችሁ ትቆማላችሁ። አሁን ብትነኩ ማን ነው የሚሄደው? 500 ነው የሚሄደው። ለምን ቅድም እዚህ ጋር ያደረግኩት 500 ላይ ነው። 500 ላይ አረጋችሁ ስክሮል ታረጋላችሁ። 500 ላይ ካደረጋችሁ ስክሮል ስታረጉ እቺ 3 ጊዜ 4 ጊዜ ካልኩሌት አድርጓችሁ ማለት ስንት ልልኩ ይችላል የሚለውን ካልኩሌት ካደረጋችሁ በኋላ እሷን ልካችሁ ከዛ ባለ 5000 ወዳውኑ ያን አንድ ሴንድ ካላችሁ እሱ ይሄዳል። 4 ጊዜም ካለ 1 2 3 4 አለቀ። ከዛ 5000 ላይ ታደርጉና ሴንድ አለቀ። 5000 6500 ላካችሁ ማለት ነው። ያ ሰው ግን 5000 ከለቀቀ እናንተ ወይ ደግሞ 5500 ከለቀቃችሁ ያቺን ጋችሁ ያሸንፋላችሁ። በዚህ ወይ ነው ጫወት እንድታሸንፉ ብዙ ጊዜ ቶሎ ቶሎ አሸንፋችሁ እንድትወጡ የሚያደርገው። ስለዚህ ለባችሁ ለዛሬ ስለ ቪዲዮ አይ ቲንክ በኛል ለቪዲዮም ደግሞ ዲቴል ስለ እንዴት ነው ተጠቃሚ ምን ነው 14 ጊዜ ብናሸንፍ የሚለውን ደግሞ ቀጣይ ከዚህ በኋላ መሰራላችሁ ነው። ከዚህ በኋላ ያለው እንዴት ነው ትርፋማ ምን ነው የሚለው ይቀጥላል። ሌላ ፓርት አሁን ተመቼ እንደምለቅና የኔ ስትራቴጂ ምን ከሆነ 3000 የምትለቀው ነው ያሸንፋል። 5000 የምትለቀው ነው እኔን ታሸንፈኛለች። እኔ 3000 ለቀኩኝ። እሷ 3000 በላይ የምትለቀው ነው ታሸንፈኛለች ወይ ደግሞ አሸንፋለሁ። 5000 ለቀቀች አሸነፈች። አያችሁ እንደዚህ ነው እንትኑ። እንደዚህ አይነት ስትራቴጂ ነው የሚያስፈልገው። እንደዚህ አይነት ስትራቴጂ ያስፈልጋቸዋል። በዚህ ነው የምትጫወቱት። ሌላ እንደ ምክር እዚህ ላይ የሚያስቀምጥላችሁ ነገር ቢኖር እኛ ገንዘብ ልንሰራ ነው ወደዚህ የመጣ ነው። እየተሸነፋችሁ እዚህ ጋር በቆያችሁ ቁጥር ላይቫችሁ ነው እየሰራችሁ ያላችሁት። የእናንተ ላይቭም በፒኬ ስለምቆጥር ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? እየተሸነፋችሁ ታይሙ ቢያንስ 2 ሰዓት ላይቭ ይህንን ታይም ገፋ እያደረጋችሁ ምን ማድረግ መቻል አለባችሁ? ይህንን ፒኬ መጫወት መቻል አለባችሁ። የላይቭን እኮ ይቆጥርላችሁ። 2 ሰዓት ፒኬ እየተጫወታችሁ ብትቆዩ 2 ሰዓት ላይቭን ስለሚቆጥርላችሁ፣ ስለዚህ እሱን በደንብ ማሰብ መቻል አለባችሁ። ስለዚህ አንዱ ይሄ ነው። ሌላ እንደ እንትን ማነሳ ነገር ቢኖር ባትሰላችሁ ጥሩ ነው። ባትሰላችሁ ጥሩ ነው። ሳትሰላችሁ እየተሸነፋችሁም እያሸነፈ እልግ ውስጥ ከገባችሁ ጥሩ አይመጣም። 100 ሊለቅ ይችላል አንድ ሰው 50 ሊለቅ ይችላል። ይልቀቅ።
እናንተ ቀስ ብላችሁ መጀመሪያ የራሳችሁን ቲምና ስሜታዊ አትሁኑ። እሺ ፒኬ ላይ ስሜታዊ አትሁኑ። መሸነፍ ካለባችሁ ተሸንፋችሁ ውጡ። የምታሸንፉ ከሆነ አሸንፉ። ከ60 እስከ 70 በላይ ዴይሊ ትራንዛክሽን የምታደርጉ ከሆነ ሎስ ነው የምታደርጉት። ሎስ ማለት ባላንስ ነው የምትሆኑ፣ ትርፍ አታገኙትም ነው። እስከ 80 ችግር የለውም፣ እስከ 90 ችግር የለውም። ግን ከዛ ማያልፍ እስከ 100 ከሆነ ትንሽ ዛሬ እናገኛለን ብላችሁ የምትሰሩትን እንትን ባላንስ ትሆኑና ያው እሊሃችሁን ብቻ ትወጡና እንትን አታተርፉ። ትርፍ ወይ ደግሞ ጥቅም ይዛችሁ አትጡም፣ ግን ባላንስ ትሆናላችሁ። እንደዛ መሆናችሁ ትርፋችሁ ምን እንደሆነ ልንገራችሁ። ኢቭን 90ና 100 ብትልኩ ያችን $1 በቀን $1 ምሰራውን አትሰሩም እንጂ ትራንዛክሽኑ የእናንተ ነው። ኤጀንት ሌቨላችሁን የሚያሳድግ ዌልዝ ሌቨላችሁን እያደገ ያለው የእናንተ ነው። የላኪና ላይቭ ስትሪሙ የሚያደግ የእናንተ ነው። በጣም ኤክስቼንጅ ባደረጋችሁ ቁጥር ለኤጀንት ሌቨላችሁ እያደገ ነው መጣ። ስለዚህ ከቻላችሁት በ60 እስከ 70 ጨርሱ። ካልቻላችሁ ግን እስከ 100 ብትጨርሱ ባላንስ ትሆኑና የምትከስሩ ሳትከስሩ ኤጀንስ ሌቨልና ምኑን ታሳድጋላችሁ? ኤጀንስ ሌቨል ፕላስ ንገሩኝ፣ ዌልዝ ሌቨላችሁን ታሳድጋላችሁ። ስለዚህ ፒኬ በዚህ ወይ ነው መጫወት ያለባችሁ። በዚህ ወይ ነው አንደርስታንድ አድርጋችሁ መስራት ያለባችሁ። ስለ ፒኬ ይህን ያክል ካልኩት አሁን ደግሞ ካልኩሌሽኑ ያዋጣል ወይ አያዋጣም የሚለው እንትን ትንሽ አንዳንድ ነገር ላይ ባላችሁ ፒኬ ላይም ጋምብል ማድረግ ትችላላችሁ። የዛ ነው የሚቆጠረው። ፖይንቱን እዚች ጋር የጋምብል እንትኖችን መርጣችሁ ጋምብል ማድረግ ከፈለጋችሁ ማድረግ ትችላላችሁ። እዚህ ላይ ይቆጥራል። አሁን ኦልሬዲ ፒኬው ስላለቀ ስላሸነፈች ነው እንጂ ይቆጥራል። ለምሳሌ እንደዚህ ማድረግ ትችላላችሁ። ወደ ቦታ ተመለሱ። ስለዚህ እንደዚህ ፒኬ ላይም ጋምብል ታደርጋላችሁ። ይሄን 28 ምናምን የሚለው ለዛ ሰው ይቆጥራል ማለት ነው። ይሄንንም እንደ አዲሽናል ያዙት። ሶሪ ከመጀመሪያ ልጀምረውና እንትን ልበላቸው። እዚህ ጋር እያንዳንዱን ፒኬው ላይ ትርፋማ ለመሆን ለምሳሌ አንድ ሰው በጋርል ፍሬንድ በሚስቱ በማንም ሊሆን ይችላል አካውንት ከፍታል። አዲስ አካውንት በውጭ ነው የናክሱ የምታደርጉት። ይሄ ውጭ አካውንት ሲከፈት ዶንት አለው ሎኬሽኑን መፍቀድ የለባችሁ። ስፔሻሊ ኢትዮጵያ ሆናችሁ በውጭ ሀገር የከፈታችሁ ሎኬሽኑን መፍቀድ የለባችሁ። ሎኬሽኑን ከፈቀዳችሁ መልሶ ወደ ኢትዮጵያ ስለሚመልሳችሁ ይሄ በእናንተ እንትን የሚወሰን ነው። አሱም እኔ አንድ ሰው ውጭ ሀገር ላለው ሰው እያጫውተ ነው ልበልና አንድ ሰው ዱባይ ወይ ኢንዲያ ወይ ሌላ ሀገር ያለውን ሰው እያጫውትኩኝ ነው። አሱም በሉ 430 ለመጀመሪያ ቀን ፒኬ ስታጫውቱ 430 ሺህ ኮይን መላክ አለባችሁ። 430 በአንድ ጊዜ ነው ኖ በመቶም ቀስ ተብሎ ይቻላል። ግን ምን ታረቁዋላችሁ? በመቶ እየላካችሁ ዊዝድሮ እያደረጋችሁ 100 አንድ ጊዜ ሳይሆን ፒኬት ግባና 10 ሺህ 20 ሺህ 30 ሺህ እያረጋችሁ ምን ታረጓላችሁ? ትልካላችሁ። ያ ሰው ለምሳሌ በደንብ ተከታተሉኝና ይህን ቪዲዮ ሴቭ አድርጉ። መጨረሻ አካባቢ ያለውን ያን ሰው እያጫውታችሁ ያላችሁት ለምሳሌ 14 ጊዜ ካሸነፈ በበቂ ሁኔታ ነው መላክ አለበት። የመጀመሪያ ቀን ነው። ከዛ በኋላ መሆን አለበት ልንገራቸው። ለምሳሌ እኔ ሚስተር ኤክስን እያጫውትኳት ሚስ ኤክስን እያጫውትኳት እኔ ሚስተር ዋይ ነኝ። እሷን እያጫውትኳት 430 ስልክለት 430 ስባዛ ለምን 0.7 ነው 70 ነው እዛም ደርሶ 301 ሺህ አካውንታ ላይ ይደርሳል። ልብ በሉ 300 ስንት 1 ሺህ አካውንታ ላይ ይደርሳል። ሌቨል ሲ ከሆንኩኝ 300 አንዱን ማለት ነው ምን ያክል ልታስቀሩ እንደምትችሉ ከዛ ኮሚሽናችሁን 301 ሺህ ስባዛ 129 ነው የሚቀረው ሎስ የምታረጉት 129 ሺህ ምን ይሆናል? ሎስ ይሆናል። ሌቨል ስንት ስትሆኑ? ሌቨል ዲ ስትሆኑ ወይ ደግሞ 301 ሺህ ስባዛ
በ0.04 ዲ ስትሆኑ 12000 በኮሚሽን ታስቀራላችሁ። ሌቨል ሲ ስትሆኑ 08 24000 ሌቨል ቢ ስትሆኑ 12 36 ሌቨል ኤ ስትሆኑ 16 48 ሌቨል ሱፐር ስትሆኑ ደግሞ 20% 60,000 ታስቀራላችሁ። ከስንት ከ129 እኔ በቢል ስራላችሁ ቢ ስለሆንኩኝ በቢል ስራላችሁ ሌቨል ቢ ላይ 36 ታስቀራላችሁ። ስንት ነው ሎስ አደረጋችሁ? 129,000 ስቀነስ 36 በኮሚሽን አስቀርቻለሁ። 93,000 ሎስ አደረግኩኝ። በጣም ጥሩ 93,000 ሎስ አደረግኩኝ በመጀመሪያ ቀኑ ብቻ። እሷ ምን ታገኛለች? እሷ ምን ታገኘዋለች? ላይቭ ማይነስ እነዚህ የእሷ ገቢ ነው። እሷ የምታገኘው ገቢ 12,000 ፒኬ ስቀነስ 800 ሁለት ጊዜ ማለት ወንበር ስቀነስ 800 ስቀነስ 10,000 260 ላይፍ 69,400 ኔጌቲቭ ትሆናለች። ይችላል ገና በመጀመሪያ ቀን ስንት 69,400 አስቡት እንግዲህ። ነጊ በስንት ነው የምትጫወተው? ይሄ 69 ማይነስ ያዙልኝ 69 ማይነስ ያዙልኝ። ነጊ አሁን የዛሬ ጨረሰን። ነጊ ምን አለ? ጫወታው ይቀጥላል። ይህን ጫወታ እንግዲህ እዚህ ጋር 500 ነው፣ እዚህ ጋር 3600 ነው። እመጣለሁ ኤፒኬ እያጫወትኩኝ ስለሆነ ይህን ጨርሼ ወደዛ ይመለሳለሁ። እንደታዩት ነው በመሃል እስቲ እዩት። ወይ እኔ ሀሳብ ማያዋጣ ከሆነ ላሸንፋት እችላለሁ፣ ማያዋጣ ከሆነ አላሸንፍም። እዩት 500 ላይ ነው ያደረኩት። አሁን ሄዶ ማን ነው 500 ከዛ 5000 አሁን ነክቼ ልካለሁ። አያችሁ በቃ ቴክኒካሊ እሷ 3600 ሰርታለች መጀመሪያው ገና። ይሄ ነው ዲቴል ያለው ነገር። ወደዚህ ልመለስና ይሄን ልጨርስላችሁ። ወይ ካልኩሌሽን ነው ስንት ነው ተባባል ነው 64,000 ለስነች ወይ ደግሞ ሎስ አድርጋቸዋል 64,000። ስለዚህ 64,000 ያዙልኝ። ዲ እና ሲ ስትሆኑ ወደ 70 ምናምን እንደዛ ይመጣል። በ64ቱ ያዙልኝ ችግር የላችሁ። ነጌ 60,000 ኤክስቼንጅ ነው የምታደርገው። በማግስቱ 60,000 ኤክስቼንጅ ታደርገዋለች። ከ60,000 18,000 ሎስ ታደርገዋለች። ነጌም ገና በአዲሽናል ለምን 60,000 ለሷ ስላክ በፒኬ ነው 14 ጊዜ እንድታሸንፍና እስቲኒዱ እንዲቀጥል ነው 60,000 የሚደረገው። ለምን 60,000 ሲባዛ በ7 420 ይቀጥላል ማለት ነው። እስቲኒዱ ሁሌም ይቀጥላል። ለምን ፒኬውን ነፃ ለማውጣት ነው ዋኛ አላማችን። ከዛ 180 ነው መጣ 180 ሶሪ እዚች ጋር 18,000 ሎስ ታደርገዋለች። 18,000 ሎስ ካደረገች በኋላ አሁን ምንድን ነው የምታገኘው? ይችልች አስቡት እንግዲህ 18,000 ሎስ አደረገችና ዛሬው ደግሞ የቀናው ገቢ ስንት ነው? 24 ነው። ስንት ነው? 24,000 ስንት ነው? 6,000 ትርፍ 6,000 ትርፍ ነገም 6,000 ትርፍ። ስለዚህ ዘላቂ የሆነው 6,000 ትሰራለች እቺ ልጅ 6,000 በየቀኑ መስራት ትችላለች። ያ 64ቹ መቼ ነው የሚሸፈነው? ማን ነው የሚሸፍነው? ዛሬው 60 ስላክ ከ18,000 ሌቨልስ በቢ ነው ሰራውትና ታይምስ 0.12 አያችሁ፣ በየቀኑ 2,000 ኮሚሽን ይመጣል። ከዚች ከ60,000 2,000 ምን ይመጣል? ኮሚሽን ይመጣል። በዚህ ኮሚሽን ምን ይሰራል? ለምሳሌ 64ቱን ሎስ አደረግናትን ከቨር እናደርገዋለን። እሷ ደግሞ 6,000 አለ፣ እዚህ ጋር 8,000 አለ። ዴይሊ 60,000 የሚቀጥል ከሆነ 60,000 ማይቀጥል ከሆነ
አያዋጣችሁም፣ አታርጉት። ለምን 64,000 የመጀመሪያው ቀን ሎስ አደረጋችሁን? ለመዝጋትም ለምን ለማድረግ በአንድ ሳምንት ዘግታችሁ ወደ ፖዚቲቭ ነው የምትወጡት። ይህንን ለመስራት ግን ትንሽዬ የሚያስብ አይምሮ ያስፈልጋል። በደንብ አስቡበት፣ በደንብ ካልኩሌሽኑን ስሩበት። ያችን 64 ሸፈናችሁ ወደ ፖዚቲቭ ትወጣላችሁ። መቼ? ይሄ ሲሰራ፣ መቼ? ይሄ ሲያልቅ። ስለዚህ ዴይሊ 8,000 በኤጀንታችሁም ሚኒመም ከ6,000 7,000 8,000 እስከ 10,000 የምትሰሩበት አድቫንቴጅ አለ። ስለዚህ ምን ማድረግ አለባቸው? አንድ ዊልዝ ሌቨላችሁ በነፃ ቤኔፊቶቹን ልንገራቸው። የዊልዝ ሌቨላችሁን በነፃ ሁለት ላይቭ ስትሪማችሁን በነፃ 3 ኤጀንት ሌቨላችሁን በነፃ። ለምን? ኮሚሽናችሁን እያሳደጋችሁ ማለት ነው። ስለዚህ በዚህ ወይ ሁሉንም ነገር ኮንትሮል አድርጋችሁ በደንብ ብትሰሩበት፣ እኔ በቢኖ ሰራት በዲም ብትሰሩ በሲም ስትሰሩ ከ7,000 በታች አይሆንም። እመኑኝ። ለምሳሌ እችኛውን 0.04 ላድርገው 7 ሲደመር በ6,700 ኦልሞስት 7,000 8,000 10,000 እያለ ይሄዳል። በዛ ልክ አጠገባችሁ የሚቀመጥ ሰው ሴቶች እህቶቻችን ቁጭ ባልገን በዚህ ወይ እነሱን አስከፍተን ይሄ ሪስክም የለውም በነፃ መሰራ ነው። በዚህ ወይ እባካችሁ ስሩና ራሳችሁን ቀይሩበት። ይህን ካልኩሌሽን ካልተረዳችሁ አይሆንም። ያቺ 64,000 ብቻ ዛሬ ኢንቨስት ስላደረጋችሁ ኤክስቼንጅ ስታረጉ እኮ ሌቨል ስታሳደጉ በአንድ 30,000 ምናምን ይቆረጥባቸዋል። ታውቃላችሁ ብዬ አስባለሁ። ስለዚህ እዚህ ገን ፒኬ እያጫወትኩ እያስረዳችሁ ስለሆነ ነው፣ ይቅርታ። ስለዚህ በዚህ ወይ አጠገባችሁ ካለው ሰው በየቀኑ 6,000 8,000 እንዲያገኝ ካደረጋችሁ ኦልሞስት ኦል እሷን ወደ $1 ካሳደጋችሁ ይህንን ካልኩሌሽን ከገባችሁ ነገ ይችን ቢያንስ በላኪ ቦክስ በኢንቨስትመንት ስለምራዳችሁ ወደዚህ ፕላትፎርም በደንብ ልትሰሩት ይችላል። ከዚህ ፕላትፎርም ገንዘብ ሜክ ማድረግ ትጀምራላችሁ። ከዚህ ውጭ ግን አትሊስት ኤጀንታችሁ የሚያስቀምጥላችሁን ወዮቹን በደንብ ተከትላችሁ ገንዘብ መስራት ትችላላችሁ። በጣም ነው የማመሰግናችሁ። ቻናልን ፎሎ አድርጉን፣ ሰብስክራይብ አድርጉ ዩቲዩብ ቻናልን። ስለዚህ ጥያቄ ካላችሁ ሜቢ ይህም ቪዲዮ አዲስ ሆናችሁ መጥተው ከሆነ የኔ ኤጀንት ነምበር 47478142 ነው። 8142 ነው። በዚህ ከመጣችሁ እኔ ጋር ነው የምትገቡት። ማይ ኤጀንሲ የሚለውን ገብታችሁ በዚህ አጋጣሚ ከኛ ቲም ጋር መስራት የምትፈልጉ ልጆች ካላችሁ አት ኢትዮ 474 ካላችሁ ቶፕ ቲም ብሎ ያመጣላችኋል። ይህን ቴሌግራም ግሩፕ ካረንትሊ እኔ ቪዲዮ በምሰራበት ሰዓት 449 ነው። ጆይን አድርጉት። በእኔ ስር መመገባት የምትፈልጉ ካላችሁ 478142 እኔን ተቀላቀሉኝ። በደንብ አሰራችኋለሁ፣ አግዛችኋለሁ። መልካም ቆይታ እያልኩኝ በደንብ ገንዘብ ስለምሰራ እባካችሁ ልባችሁን ገዝታችሁ ከዚህ ኤጀንትም ሆናችሁ ጎን ለጎን ቤታችሁን እያሰፋችሁ ቲሙን ቡልድ ማድረግ ይሄ ቀጣይነት ያለው ሳይሆን አትሊስት የተወሰነ ያግዛችኋል። እቺን እንኳን $1 በቀን እየሰራችሁ ምን ማድረግ ትችላላችሁ? ሌላውን አማራጭ መፈለግ ትችላላችሁ ማለት ነው። ስለዚህ በዚህ ወይ ነው የምሰራ። በተጨማሪ የግል ቴሌግራም @MEBR5 በዚህ ቴሌግራም ነው እንን የምታገኙኝ። ስለዚህ አመሰግናችኋለሁ፣ ይወዳችኋለሁ። ከሰራችሁ ትቀየራላችሁ፣ ካልሰራችሁ ደግሞ በጣም ከባድ ነው። በጣም ከባድ ነው። የምሬ ነው የምላችሁ፣ በጣም ከባድ ነው። ይሄ ቀስ ወይ እየቀለዳችሁ የምትሰሩ ሳይሆን በጣም ዋጋውን ከከፈላችሁ እነሱ ደግሞ ደብል እጥፍ አድርገው ነው የምከፍልላችሁ። ስለዚህ እቺን አትሊስት እንደ ቲም ስፔሻሊ ቶፕ ቲም ውስጥ ያላችሁ ልጆች ኪንግ ፋሚሊ ስራ ያለን በሙሉ ቶፕ ቲም ቴሌግራም ውስጥ ያላችሁ በሙሉ እንዲሁም በዩቲዩብ ቻናል ወደዚህ አዳዲስ ሆኛችሁ የምትመጡ ልጆች በሙሉ ከኪንግ ፋሚሊ የወጣን ሁላችንም በዚሁ የተከተለን ብንሰራ አዋጭ ነው፣ ያዋጣናል። በደንብ እናስብበት፣ በደንብ እንስራ። ቴንኪዩ። የኤጀንትን በጣም ላመሰግነው ፈልጋለሁ።
እኔ ጋም ክትመጡ እናንተም ነገ እኔን እንደዚህ እያመሰገናችሁ ነው የምትሰሩት። ይሄ የጀንቴ እዚህ ከገባችሁ ታያላችሁ። የጀንቴ በዚህ ወር የሰራ ገንዘብ ነው። እዚህ ፖፖላር ፕላትፎርምንም ገብታችሁ ዲቴል አንብቡ። አመሰግናለሁኝ። መልካም ቆይታ እያልኩኝ ባይ ባይ። በሌላ ቪዲዮ እስክንገናኝ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። አመሰግናለሁኝ።